ቅዱስ መስቀል ጽኑዓ ስልጣን ወኃይል ወይቤ መልክ ወአምሳል እመልካበቱ አሮን ካህነ ጽላሎት ወአምሳል በተአሮንሰ እንተሰረጸት ወፈረየት ከርክዓ ዘእንበለ ተክል እንዘ ትቀውም በአፋ እያድኃነ ጻድቀ ወይቤዘው ታጣ ዘእንበለ ተክል እንዘ ትቀውም በአፋ ይልና መስቀለ ክርስቶስሰ ቤዛነ ወኃይልነ አግዓዘ ጻድቃነ ወኃጥአነ እምግብራተ ሰይጣን ጸላይነ ነሲኦ ስልጣነ እምኀበ እግዚአብሔር አምላክነ ጸልዩ ቅድመ መስቀል ኩልክሙ መሃይምናን እንዘ ትሕዝዎ በየማን ወትክህድዎ ለሰይጣን እስመ ተቀደሰ በደመ ክርስቶስ መድኅን ይላል ዲያቆኑ። ከዚያ እያለ ሄድና ወደ መጨረሻው አካባቢ ለእሉ ክሌቱ ፍጡራን ስብሐተ ፈጣሪ ይደሎሙ ለዕፀ መስቀልሰ ዘንሰግድ ሎቱ ላዕሌሁ አንጠብጠበ ደመ ቃል ኢሃማሚ በባሕረ ሥጋ ዘሐመ ወለማርያምሰ ዘንሰግድ ላቲ እስመ ነሥአ ሥጋ እምሥጋሃ እግዚአብሔር ፈጣሪሃ ወረከብነ ንሕነ መድኃኒተ እምኔሃ ብሎ ይጨርሳል። አሁን ይሄ የመስቀል የሚዜማው መስፈርቱ ነው። ምን ማለት ነው? ይሄ የተናገርሁት ለመስቀሉ ወካዕበ አስተበቁ ለዕፀ ቅዱስ መስቀል ለእንጨቱ መስቀል ምስጋና እናቀርባለን ነው የሚለው። እናቀርባለን ካለ በኋላ ወካዕበ አስተበቁ ለዕፀ ቅዱስ መስቀል ጽኑዓ ስልጣን ወኃይል ኃይልና ስልጣንን የተሸከመ ከእግዚአብሔር ለተሰጠው ለዚህ መስቀል ምስጋና እናቀርባለን። ወይቤ መልክ ወአካል መልኩ መልክዓ መስቀሉ ከሌሎቹ እንጨት የተለየ ይልና እመልክዓበቱ አሮን ካህነ ጽላሎት ወአምሳል የሚለየው ደግሞ ከሌሎቹ ብቻ አይደለም። የጥላውና የምሳሌው ካህን ከሆነው ከአሮን በትር ይሄ መስቀሉ ይለያል ይላል። ከዚያስ በትረ አሮን ሰም ተሰረጸ። አሁን ይቺ የአሮን በትር የምታገኟት ኦሪት ዘኍልቍ ምዕራፍ 17 ከቁጥር 1 ጀምሮ እናንተ አንዱ በዋናነት ቁጥር 8 ላይ ግን ምስጢሩ እናገኘዋለን። ከአሮን በትር ይለያል። የአሮን በትር አለ በትረ አሮን ሰም ተሰረጸት ሳይተክሏት የበቀለች ውሃ ሳያጠጧት የለመለመች የአሮን በትር አለና ከዚች ይለያል መስቀሉ። አሁን ያነጻጸረው መስቀሉና የአሮን በትር ነው። ከዚያስ በትረ አሮን ሰም ተሰረጸት ወፈረየት ከርክዓ ዘእንበለ ተክል እንዘ ትቀውም በአፋ የአሮን በትር ሳይተክሏት በአፋ በአደባባይ ቆማ ለመለመች። ከዚያ ፍሬ አፈራች። ያፈራችውን ፍሬ ሎሚ ነው አለ። ምንድን ያፈራችው? ሎሚ ያፈራችው ነው። ከዚያስ ይህች ሎሚ ያፈራች የአሮን በትር እያድኃነ ጻድቀ ጻድቅን ዋጋ ሰጠችው። ወይቤዘው ታጣ ኃጢአተኛ አላዳነችም። ዘእንበለ ተክል እንዘ ትቀውም በአፋ በአፋ ዝም ብላ ተተክላ ቀረች እንጂ ሎሚ ከማፍራት ውጭ ከመለምለም ውጭ የአሮን በትር የሰጠችው ዋጋ የለም ማለት። ከዚያ ወደ ክርስቶስ መስቀል ሲመጣ መስቀለ ክርስቶስ የክርስቶስ መስቀል ግን አለ ቤዛነ ወኃይልነ ኃይላችን ቤዛችን የሆነ የክርስቶስ መስቀል አግዓዘ ጻድቃነ ወኃጥአነ ኃጥአንና ጻድቃን ነፃ አወጣ። እምግብርናተ ሰይጣን ጸላኢነ ከግብር ጠላታችን ከሰይጣን ነፃ አወጣን። ምን አልኩ? ነሲኦ ስልጣን እምኀበ እግዚአብሔር አምላክነ ከእግዚአብሔር ስልጣንን አግኝቶ ከሰይጣን ቁራኝነት መስቀሉ ነፃ አወጣን። ስለዚህ መስቀሉ የሰው ልጅ ነፃ ለማውጣት ትልቁ ምክንያት ምንድን ነው ተብሎ ከተጠየቀ በላዩ ላይ የፈሰሰው የማን ደም ነው ማለት ነው? የማን ደም? የክርስቶስ ደም ነው። የክርስቶስ ደም በላዩ ስለፈሰሰበት ከኃጥአንን ጻድቃንን አዳነ፣ ከሰይጣን ቁራኝነት ሰውን አዳነ። በምን ምክንያት? ነሲኦ ስልጣነ
እግዚአብሔር አምላክ ነው። ከእግዚአብሔር ከአምላካችን ስልጣንን ተቀብሎ የሚያድንበት ስልጣን ሰውን የሚገዥበት ስልጣን የመጣው ከክርስቶስ ነው ማለት የክርስቶስ ንጹሕ ደም ሲፈስበት እንደ አሮን በትር እንደ ሌላ የነበረው እንጨት ተለውጦ አጋንንትን የሚያስወጣ ጎባጣዎችን የሚያቀና ዕውራንን የሚያበራ ለምጻምን የሚያነጻ ሆነ። የማን መስቀል? የማን መስቀል? የክርስቶስ መስቀል። ክብር ምስጋና ይግባው። ሁላችሁ መስቀል ለማድረግ ያነሳል። ስለዚህ የክርስቶስ መስቀል እንጨት ነው። ምንድነው? ምንድነው? እንጨት ነው። ግን ምን አይነት እንጨት? ኃይልን ከማን ያገኘ? ከእግዚአብሔር ኃይልን ያገኘ። እግዚአብሔር በደሙ የለወጠው ከሌሎቹ እንጨቶች ሁሉ አጋንንትን እንዲያወጣ እና ተአምር እንዲሰራ በደሙ የተለወጠ እንጨት ነው ማለት ነው። ስለዚህ ለዚህ በክርስቶስ ደም ስልጣን ላገኘ ለመስቀሉ ምስጋና እናቀርባለን አለ ደራሲ። ከዚያ ዝቅ ሲል ግን እያንዳንዱ ስራውን ይናገራል። ለዕፀ መስቀል ይሄ ዘንሰግድ ሎቱ ለእንጨቱ መስቀል የምንሰግድለት አለ። ላዕሌሁ አንጠጠረ ደመ ቃል ኢሃማሚ በባህርይ ሥጋ ዘሐመ። ለመስቀሉ የምንሰግድበት ምክንያት አለ። በባህሪው ሞት በመንግስቱ ሽረት የሌለበት እግዚአብሔር በላዩ ላይ ደሙን ጠብ ጠብ ስላደረገበት ለዚህ ለመስቀሉ እንሰግዳለን ካለ በኋላ መስቀሉና እመቤታችን ደግሞ ያነጻጽራል። ለማርያም ዘንሰግድ ላቲ እስመ ነሣ ለማርያም የምንሰግድላት አለ እስመ ነሣ ሥጋ እምሥጋ ከሥጋዋ ሥጋ ከነፍሷ ነፍስ ስለነሳ ነው። ከዚያ ሁለቱን ያገናኝና ለእሉ ክልኤቱ ፍጡራን ስብሐተ ፈጣሪ ይደልዎሙ እስመ ተአረዩ በክብሮሙ ይእዜኒ ወዘልፈኒ። ለእነዚህ ለሁለቱ ፍጡራን አሉ ከፈጣሪ የተፈቀደ ምስጋና፣ ከሥላሴ የተሰጠ ምስጋና፣ ከፈጣሪ የተሰጠ ምስጋና ለሁለቱ ፍጥረታት ይገባላል። እነዚህ ሁለቱ ፍጥረታት እነማን ናቸው? መስቀልና እመቤታችን። ክብር ምስጋና ይግባቸው። ለምናቸው አመስግኗቸው። አሁን ደራሲው እዚህ ላይ ልብ በሉ። እዚህ ደግሞ ዋና ማንን ያነጻጸረው? እመቤታችንና መስቀል። ለሁለቱ አለ ስብሐተ ፈጣሪ ይደልዎሙ። ለሥላሴ የሚሰጠው ምስጋና ለሁለቱ ይገባል አይደል? ለሥላሴ የሚሰጥ ምስጋና እንኳን ለሰው ይሰጣል እንዴ? እመቤታችን ሰው ናት አይደለችም? ናት። ዕፀ መስቀሉ የሥላሴ ምስጋና ይወስዳል አይወስድም? አይወስድም። ምን ማለት ነው ይሄ? ለእሉ ክልኤቱ ፍጡራን ስብሐተ ፈጣሪ ይደልዎሙ። ለእነዚህ ሁለቱ ፍጡራን ለእመቤታችንና ለመስቀሉ አለ ከሥላሴ የተፈቀደ ምስጋና ይገባቸዋል። ምክንያቱስ ከእሷ ሥጋን ወስዷል። መስቀሉ ተሸክሞት በላዩ ላይ ደሙን አንጠልጥሎበታል። ስለዚህ እመቤታችን 9 ወር ከ5 ቀን ለክርስቶስ ዙፋን ናት። ሥጋን ከእሷ ወስዷል፣ ነፍስን ነስቷል። ከዚያስ መስቀሉስ? መስቀሉማ በዕለተ ዓርብ ከ6 ሰዓት እስከ 9 ሰዓት ድረስ እስከ ወደ መቃብር እስከሚወርድ ድረስ ዮሴፍና ኒቆዲሞስ ገንዘው በአዲስ መቃብር እስከሚያሳርፉት ድረስ መስቀሉን ተሸክሞታል። እመቤታችን 9 ወር ከ5 ቀን ተሸከመችው። መስቀሉ በዕለተ ዓርብ ተሸከመው። ሁለቱም የክርስቶስ የአካሉ ዙፋኖች ናቸው። ለእነዚህ ለሁለቱን ያለ ደራሲው ከማን የተፈቀደ ምስጋና ይገባቸዋል? ከማን የተፈቀደ? ከሥላሴ የተፈቀደ ምስጋና ይገባል።